በጦርነት ዓለም መሸናነፍ ቢኖርም ሁሌም ማንም ሊያሸንፈው የማይችል ዘላለማዊ ጉልበተኛ አለ። ጉልበተኛው ማን ነው? በዚህ ታሪክ ታደምጡታላችሁ። ሰላም ጤና ይስጥልኝ ውድ የኬቢ ግሎባል ኢንፎ ቤተሰቦች፣ በዓለማችን በተለያዩ ጊዜያት ደም አፋሳሽ ጦርነቶች ይደረጋሉ። እነዚህ ጦርነቶች በታሪክ መጥፎ ጠባሳ ጥለው ያልፋሉ። አንዳንዴ ደግሞ በእንደዚህ አይነት ጦርነቶች አስገራሚ ክስተቶች ይፈጠራሉ። ዛሬ በሁለተኛው የዓለም ጦርነት በአሜሪካና በጀርመን ወታደሮች መካከል የተከሰተ አስገራሚ ክስተት ይዘንላችሁ ቀርበናል። የዓለም ሀገራት በተለያየ ጎራ በተፋለሙበት በሁለተኛው የዓለም ጦርነት አሜሪካና ጀርመን በተቃራኒ ጎራ ተፋላሚ ነበሩ። አርተር አሜሪካና ጀርመን ባደረጉት ጦርነት በጀርመን ወታደሮች ተማረከ። የተማረኩ ወታደሮች ወደሚሰማሩበት የባቡር ሐዲድ ጥገና ተላከ። አርተር ልብሱ ተቀዷል፣ አካሉ ዝሏል። ድንገት ቀና ሲል አንዲት ጀርመናዊት ወጣት አየ። ኤዲስ ትባላለች። አይኖቻቸው እርስ በርስ ተያዩ። በዚያ ቅጽበት አርተር ሽጉጡንም ጦርነቱንም ሁሉንም ረሳ። ኤዲዝ የዛለው ጉልበቱ እንዲበረታ የቀዘቀዘው ሰውነቱ እንዲሞቅ ትኩስ ድንች አቀበለችው። አሁን ሙቀት ተሰማው። አርተር በቆሸሸ ወረቀት ላይ ጥቂት ቃላት ቧጨረ። አንቺ ጠላቴ አይደለሽም ይላል ጽሑፉ። አንድ ጀርመናዊ ሰው ጠላት የሆነውን የአሜሪካ ወታደር ማናገር በሚያስገድልበት በዚያ ወቅት ኤዲዝ አርተርን የጠላት ወታደር መስሎ አልታያት አለ። ልክ የተራበና የተቸገረ ወንድሟን የመርዳት ያህል ስሜት ተሰማት። በጨለማ ሳይቀር ተደብቃ እየመጣች በሚስጥር ምግብ ታቀብለው ነበር። አርተርም በምላሹ በወረቀት ቁርጥራጮች ላይ የልቡን ትርታ ይጽፍላት ነበር። በቋንቋ ባይግባቡም የልብ ቋንቋ ግን በደንብ አግባባቸው። ሁለቱም በጠላትነት የሚታዩ ሀገራት ሰዎች ቢሆኑም ልባቸው ግን በፍቅር ተሸነፈ። በ1945 ጦርነቱ አበቃ። መድፎች ጸጥ አሉ። አርተር ወደ አሜሪካ ተመለሰ። ኤዲዝ በፈራረሰቿ ጀርመን እዛው ቀረች። ልቡ ኤዲዝ ጋር ስለነበረ በደብዳቤ መገናኘታቸውን ቀጠሉ። ከባህር ማዶ ወደ ባህር ማዶ። በ1946 ከአንድ ዓመት የደብዳቤ ንግግር በኋላ ኤዲዝ በመርከብ ወደ አሜሪካ ተጓዘች። አርተር በአበባ ተቀበላት። ያኔ በጠላትነት ይታዩ የነበሩ ሁለት ባላንጣ ፍቅር አጣመራቸው። ለመገዳደል ሽጉጥ በሳቡበት ጣት ለመጋባት ቀለበት አሰሩበት። ጦርነቱ ተሸነፈ፣ ፍቅር ግን አሸነፈ። 50 ዓመታትን በፍቅርና በትዳር ዘለቁ። ፍቅርና ሰላም ለሰው ልጆች ሁሉ ይሁን።